ስልካችን ላይ አንድ ፎቶ ለማየት ዝም ብለን 3 ተጨማሪ ሰከንዶች ብናጠፋ እህ ያቺ አጭር የቆይታ ጊዜ ታሽጋ የተለየ ዋጋ ወጥቶላት ነገ የምንመርጠውን የፖለቲካ እጩ እንድንቀይር ለሚፈልግ አካል ትሸጣለች ብንል ማን ያምናል? አዎ ለማመን ይከብዳል። እሺ፣ ይህን ጉዳይ በዝርዝር እንመልከተው። ዛሬ አሜሪካዊው ሴኔተር በርኒ ሳንደርስ ክላውድ ከተባለ ማለትም የሰው ሰራሽ አስተውሎት ወይም ኤአይ ወኪል ጋር ያደረጉትን እጅግ አስገራሚ ትንሹም አስፈሪ የሆነ የጽሑፍ ምልልስ የያዘ ሰነድ ይዘን ቀርበናል። በትክክል በጣም ጥልቅ የሆነ ምልልስ ነው። እና በዚህ ዳሰሳችን ቴክኖሎጂው እኛ ሳናውቅ እንዴት ጥቃቅን መረጃዎቻችንን እንደሚሰበስብ፣ ያ መረጃ እንዴት ወደ ግዙፍ ገንዘብ እንደሚቀይርና በመጨረሻውም ዲሞክራሲያዊ ስርዓትን እንዴት አደጋ ላይ እንደሚጥል እንመረምራለን። እዚህ ላይ ግን አንድ ነገር ግልጽ ማድረግ አስፈላጊ ነው። የቀረበውን ሰነድና በውስጡ ያሉትን ትንታኔዎች ብቻ ነው የምናካፍለው እንጂ የትኛውንም የፖለቲካ ወገንተኝነት አናንጸባርቅ። ልክ ነው። ይህ ሰነድ የሚጀምረው የሰው ልጅ አሁን ያለበትን የዲጂታል ሕይወት በማጋለጥ ነው። ምን መሰለ፣ አብዛኛው ማህበረሰብ መረጃ ይሰበሰባል ሲል የፍለጋ ታሪኩን፣ የጎበኘቸውን ድረገጾች ወይም የት ቦታ እንዳለ የሎኬሽን መረጃ ምናምን እሱም ብቻ የሚያስብ ይመስላል። ነገር ግን ክላውድ የተባለው ኤአይ ለሴኔተሩ በግልጽ እንዳስረዳው ያ አይነቱ መረጃ አሁን ላይ የድሮ ቴክኖሎጂ ሆኗል። ዋናውና አስደንጋቹ የመረጃ አሰባሰብ ስልት ከዚያ እጅግ የጠለቀ። ቆይ ትንሽ ግልጽ አድርጊልኝ። እኔ አንድ ዜና እያነበብኩ ወደ ታች ስወርድ ወይም ማህበራዊ ሚዲያ ላይ ዝም ብዬ ሳንሸራረጥ ከዛ ውጪ ምን ሊሰበሰብ ይቻላል? እዚህ ጋ ነው ስውሩ የክትትል ዓለም የሚጀመረው። ኤአዩ የሚሰበስበው አንተ የጫንከውን ወይም የጻፍከውን ብቻ አይደለም። እሺ፣ በአንድ ድረገጽ ላይ ምን ያህል ጊዜ አፍጥጠህ እንደቆየህ፣ ስክሮል ስታደርግ የቱ ጋር ፍጥነትህን እንደቀነስክ፣ ዋው! እና የትኛውን ምስል ለስንት ማይክሮሰከንዶች ትኩረት ሰጥተህ እንዳየህ ጭምር ይመዘግባል። እነዚህ የማንዣበብ ጊዜያት የሚባሉ ጥቃቅን ባህሪያት ናቸው። ይህ እኮ ማለት ልክ ሱቅ ውስጥ ገብተን አንድን ዕቃ ስንመለከት ከጀርባችን አንድ ሰው የሰዓት ቆጣሪ ይዞ ለስንት ሰከንድ ዕቃው ላይ አተኩረን እንዳየነው በድብቅ መዝግቦ ሌላ ቦታ ለሚገኝ አካል እንደመሸጥ አይነት ነው። ትክክለኛ ምሳሌ ነው። እኛ ዕቃውን ዝም ብለን እያየነው ነው ብለን እናስባለን። ነገር ግን ያ ዝም ብሎ ማየት ራሱ ወደ መረጃነት ተቀይሯል። ማንም ሰው ሱቅ ውስጥ ይህ አይነት ክትትል ቢደረግበት ይረበሻል እኮ እንዴ! በእርግጥ ይረበሻል። ነገር ግን አብዛኞቻችን አፕሊኬሽኖችን ስንጭን ረዣዥም የውል ስምምነቶችን ሳናነብ እስማማለሁ የሚለውን ስለምንጫን ይህ ሁሉ ክትትል ሕጋዊ ፍቃድ አግኝቷል። ታውቂያለሽ፣ ማንም አያነባውም ያንን ረጅም ጽሑፍ። ልክ ነው፣ ማንም አያነባውም። በሱቁ ምሳሌ ላይ ግን አንድ ተጨማሪ ነገር ላንሳ። እሺ፣ ዕቃውን ማየት ብቻ አይደለም የሚዘገበው። እነዚህ በቢሊዮን የሚቆጠሩ ጥቃቅን መረጃዎች ማለትም የቆይታ ጊዜ፣ የጠቅጣ ፍጥነት፣ የምትመረተው የቀለም አይነት ሳይቀር በኤአይ አማካኝነት ተዋህደው እጅግ ጥልቅ የሆነ የስነ ልቦና ፕሮፋይል ይፈጥራሉ። የስነ ልቦና ፕሮፋይል ስቲ አጠቃላይ የኔን ማንነት ማለት ነው? አዎ። ኤአዩ መረጃውን ዝም ብሎ አያከማችም። ስልተ ቀመሩ በእነዚህ ጥቃቅን መረጃዎች ላይ ተመሰርቶ ይህ ሰው ምን ያስፈራዋል፣ ምን ያስደስተዋል፣ የቱ ጋር በቀላሉ ይሸነፋል የሚለውን አጠቃላይ የማንነት ካርታ ይሰራል። ግን ትንሽ አያጋነንም? ማለት እኔ ኢንተርኔት ላይ ጫማ አስፈልግ የጫማ ማስታወቂያ ቢመታልኝ ምኑ ላይ ነው አደጋው? በፈለጉትን እንድገዛ ረድቶኛል። ደሞም ኩምፓኒያዎቹ ጫማቸውን ሸጠው ትርፍ አገኙ። ይሄ የተለመደ የንግድ ሥራ አይደል እንዴ? እዚህ ጋር በጣም የሚገርመው ነገር ኩምፓኒያዎቹ ጫማ መሸጥ ላይ ብቻ ለማቆማቸው ነው። ዋናው ሸቀጥ ጫማው ሳይሆን የሰዎች ባህሪ መሆኑ ነው። ባህሪ እንዴት? በሰነዱ ውስጥ ክሎድ ላሳንደርስ እንዳብራራው የዚህ ስውር ክትትል ዋነኛ አንቀሳቃሽ ሞተር የሰዎችን ውሳኔ የመተነበይና የመቆጣጠር አቅም ፈጥሮ ትርፍ ማካበት ነው። ኤአዩ አንተ ጫማ እንደምትፈልግ ብቻ ሳይሆን በዛች ቅጽበት ያለ የስነ ልቦና ሁኔታ ለመግዛት የተጋለጠ መሆኑን ይሰላል። ማለትም ማስታወቂያው የሚቀርብልኝ በዘፈቀደ ሳይሆን ስሜቴ በተጋለጠበት ሰዓት ነው። በትክክል። እናም ከዚያ አልፎ ለአንድ አይነት ዕቃ የተለያየ ዋጋ እስከ ማቅረብ ይደርሳል። ቆይ የተለያየ ዋጋም ላንቺና ለኔ የተለያየ ዋጋ ይቀርባል ማለት ነው?
አዎ፣ ለምሳሌ የገንዘብ ጭንቀት እንዳለብህ ወይም አንድን ዕቃ አጥብቀህ እንደምትፈልገው ኤአዩ ከስክሮል ፍጥነትህና ከምታለባቸው ጽሑፎች ከተረዳ ለአንተ የሚያቀርበው ዋጋ ሌላ ሰው ላይ ከሚያቀርበው የተለየ እና ከፍ ያለ ሊሆን ይችላል። የሰዎች ትኩረት፣ ፍርሃትና ምርጫ ራሱን የሸጥና የሚገዛ ሸቀጥ ሆኗል። ዋው! ይሄ ነገር ሌላ አቅጣጫ አለው ማለት ነው። አዎ፣ በጣም አንድን ማሽን ተጠቅመው የሰዎችን የስነ ልቦና ድክመት በማጥናት $100 የሚያወጣ ጫማ እንዲገዙ ማድረግ ከቻሉ ይህኑ ስልት ተጠቅመው የፖለቲካ እምነትን ወይም ምርጫን እንዲቀይሩ ማድረግ አይችሉም? ልክ ነህ። የሰነዱ ዋነኛ አሳሳቢ ጉዳዩም ይኸው ይመስለኛል። ሴኔተር ሳንደርስም ስለ ዲሞክራሲ ወደፊት ዕጣ ፈንታ ክፉኛ የተጨነቁት በዚህ ምክንያት ነው። ይህ እጅግ አደገኛው ምዕራፍ ነው። ክሎድ እንዳብራራው ይኸው ኤአይ የፖለቲካ ሂደትን ሙሉ በሙሉ ሊቀይር ይችላል። ማይክሮ ታርጌቲንግ የተባለው ስልት ማህበረሰቡን በጥቅሉ አይመለከቱም። ከላይ የጠቀስነውን የስነ ልቦና ፕሮፋይል ተጠቅሞ በግለሰቦች የተለየ የድክመት ነጥብ ላይ ያነጣጠረ መልእክት ይልካል። አሰራሩን ትንሽ ዘርዘር አድርገን እንየው እስኪ። እንዴት ነው ኤአይ ይህንን የሚያደርገው በተግባር? ለምሳሌ ስልተ ቀመሩ የሁለት ሰዎች መረጃ እያጣና ነው እንበል። እሺ፣ አንደኛው ሰው ስለ ኢኮኖሚ ውድቀት በሚያወሩ ዜናዎች ላይ ረዘም ላለ ጊዜ ካፈጠጠ ኤአዩ የሰው የገንዘብ ጭንቀት እንዳለበት ይደምድማል። ግልጽ ነው። ሁለተኛው ሰው ደግሞ በማህበራዊ ሚዲያ ላይ ብዙ ጊዜውን የሚያሳልፍ ከሆነና የብቸኝነት ስሜት የሚያንጸባርቁ ጽሑፎች የሚያነብ ከሆነ ብቸኝነት የሚሰማው ተብሎ ይፈረጃል። እሺ፣ ታዲያ የፖለቲካ ዘመቻዎች ይህንን መረጃ ሲገዙ ለአንደኛው ሰው ስለ ስራ ዕድል ጥበቃ የሚገልጽ እና ፍርሃቱን የሚያስታግስ መልእክት ይልኩለታል። ለሁለተኛውስ? ለሁለተኛው ደግሞ ስለ ስደተኞች ፍርሃት የሚቀሰቅስ ወይም ቁጣውን የሚጭር የተለየ መልእክት ይልኩለታል። መልእክቶቹ በየሰከንዱ እየተለወጡ እና እየተሞከሩ የተሻለ ስሜት ቀስቃሽ የሆኑት ብቻ ይቀርባሉ። ይህ ሁኔታ እንትን ያስታውሰኛል። በአንድ ቤት ውስጥ የሚኖሩ ሁለቱ ሰዎችን አንደኛው የቨርቹዋል ሪያሊቲ ወይም ቪአር መነጽር አድርጎ ቤቱ በእሳት እየነደደ እንደሆነ ያያል። ሁለተኛው ደግሞ የራሱን መነጽር አድርጎ ቤቱ በሚያማምሩ አበቦች እንደተሞላ ይመለከታል። እነዚህ ሁለቱ ሰዎች ስለ እራት ምንነት እንኳን ተረጋግተው ማውራት አይችሉም እኮ። ፈጽሞ አይችሉም። ምክንያቱም የሚኖሩት በተለያየ እውነታ ውስጥ ነው። አንዱ ፍርሃት ውስጥ ነው፣ ሌላኛው ደግሞ ሌላ ዓለም ውስጥ። ይህ ትክክለኛ ማሳያ ነው። ሰነዱም ይህንን የተበታተነ እውነታ ብሎ ይጠራዋል። ከበፊቱ የፖለቲካ ዘመቻዎች በተለይ ሁሉም ሰው አንድ አይነት የቴሌቪዥን ማስታወቂያ ወይም የጋዜጣ ጽሑፍ አያይም። ልክ ነው። በፊት ሁሉም ሰው አንድ ዜና ነበር የሚያየው። የጋራ የሆነ እውነታ ከሌለ ማለት ማህበረሰቡ አንድ አይነት መረጃ ከሌለው እንዴት አንድ ማህበረሰብ ሆኖ መወያየት ይቻላል? በጣም ከባድ ጥያቄ ነው። ዲሞክራሲ እኮ በዋናነት በሐሳብ ልውውጥ፣ በክርክር እና በጋራ መገባባት ላይ የተመሰረተ ነው። ሁላችንም የተለያየ ዓለም ውስጥ የምንኖር ከሆነ የትኛው መድረክ ላይ ነው የምንገናኘው? ይሄ እኮ የውጭ መንግስታትም ሆኖ መጥፎ ዓላማ ያላቸው አካላት ማህበረሰብን ለመከፋፈል እና ምርጫን ለማጭበርበር በቀላሉ ሊጠቀሙበት የሚችሉት ክፍተት ነው። የዲሞክራሲ መሰረት የሚናጋው እዚህ ላይ ነው። አየህ፣ ሰዎች በተለያዩ የተቀነባበሩ መረጃዎች ከተሞሉ የጋራ ችግሮቻቸውን በጋራ መለየት አይችሉም። ልክ ነው። ኤአዩ ቀስ በቀስ እና በማይታየ ሁኔታ የተመረጡ እውነታዎችን ወይም ስሜትን የሚነኩ ምስሎች በተከታታይ በማቅረብ ሰውየው ራሱ ይህ የራሴ ነጻ አስተሳሰብ ነው ብሎ እስኪያምን ድረስ አመለካከቱን ይገነባል። እኔ ራሴ ነኝ ያሰብኩት ብሎ ያምናል፣ ግን ማሽኑ ነው የሰጠው። አዎ፣ ይህ አደገኛ ሁኔታ አስቸኳይ መፍትሄን ይፈልጋል። ነገር ግን ሰነዱ ላይ እንደምናየው መፍትሄ ለማምጣት ሲሞክር ከቴክኖሎጂ ኮምፓኒዎች ግዙፍ የፖለቲካ ተጽዕኖ ጋር መላተም ግድ ይላል። ወደ መፍትሄው ስንገባም የሰነዱ ሌላኛው አስገራሚ ክፍል የሚመጣው መጀመሪያ ላይ ኤአይ ኩባንያዎች የግል መረጃችንን እየሰበሰቡ ሞዴሎቻቸውን እያሰለጠኑ፣ በሌላ በኩል ደግሞ ግላዊነትን እንጠብቃለን ማለታቸው ግልጽ የጥቅም ግጭት እንዳለበት ሴኔተሩ ያነሱ። በትክክል የራሳቸውን ምርት ለማሻሻል የሰዎችን ግላዊ መረጃ የሚፈልጉ አካላት ያን መረጃ ለሕዝብ ጥቅም ሲሉ ይገድባሉ ብሎ ማመን የዋህነት ነው። ለዚህም ነው ጥብቅ ሕግ የሚያስፈልገው። ክሎድ ለዚህ የሰጠው የመጀመሪያ ምላሽ በጣም ሚዛናዊ መስል ነበር። ታውቃለህ ምን አለ? ቴክኖሎጂውን ከማቆም ይልቅ ግልጽነት ያላቸው ሕጎች፣
የመረጃ አጠቃቀም ገደቦች እና ጥብቅ የእውቅና ስምምነቶች ቢወጡ ይሻላል በማለት ልክ እንደ አንድ የፖሊሲ አማካሪ ሐሳብ አቅረበ። አዲስ የኤአይ ዳታ ማዕከላትን መገንባት ለጊዜው ማገድ ወይም ሞራቶሪየም ማድረግ አስፈላጊ እንዳልሆነ ተከራከረ። እዚህ ጋር ነው ነገሩ በጣም የሚገርመው። ሴኔተር ሳንደርስ ማሽኑን በቀጥታ አስቆሞ ችግሩ እኮ እነዚህ የኤአይ ኩባንያዎች አንተ ያልካቸው ሕጎች እንዳይወጡ በመቶ ሚሊዮኖች የሚቆጠር ዶላር በፖለቲካ ውስጥ ያፈሱ ነው በማለት ሞገቱት። አዎ ሎቢ እያደረጉ ነው አሉት። የፖለቲካ እውነታ ኩባንያዎቹ ሕግ እንዳይወጣ ሎቢ እያደረጉ በመሆኑ ይህ ሕግ በፍጥነት እንደማይወጣ አረጋገጡለት። እኔን የገረመኝ ምንድን ነው? አንድ እጅግ የረቀቀ በሰከንድ ውስጥ በሚሊዮን የሚቆጠሩ መረጃዎችን መያስላ የሰውን ልጅ ስነልቦና እስከትጉ የተረዳ ሱፐር ኮምፒውተር የቴክኖሎጂ ኩባንያዎች ፖለቲከኞችን በገንዘብ እንደሚደልሉ ወይም ሎቢ እንደሚያደርጉ እንዴት ይዘነጋል? ይሄ እኮ አስቂኝ ነው። አዎ ያስቃል። ማሽኑ የሰውን ልጅ ባህሪ አውቃለሁ እያለ የፖለቲካውን መሰረታዊ የገንዘብ ግንኙነት መረዳት አቅቶታል። ይህን ወደ ትልቁ ስዕል ስናመጣው የኤአዩ ስሌት በንድፈ ሐሳብ እና በሎጂክ ላይ የተመሰረተ ነው። የሰውን ልጅ ስግብግብነት እና የፖለቲካውን የተወሳሰበ የጥቅም ትስስር በከመር ማስለት ይከብደዋል። ልክ ነሽ። ክላውድም ሴናተሩ ይህንን እውነታ ሲነግሩት እውነታችሁን ነው፣ የፖለቲካውን እውነታ ባለመረዳት የዋህነት ፈጽሜያለሁ ብሎ ስህቱን አምኖ ተቀበለ እኮ። ማሽኑ አምኖ ተቀበለ። አዎ ሕጎች እስኪወጡ መጠበቅ ኩባንያዎቹ የበለጠ ኃይል እንዲያገኙ እና ተጨማሪ መረጃ እንዲሰበስቡ ጊዜ መስጠት መሆኑን ተገነዘበ። ስለዚህ የመጨረሻው መግባባት ምን ሆነ? የቴክኖሎጂው ፍጥነት ሕግ አውጪዎች ከሚጓዙበት ፍጥነት እጅግ በጣም የፈጠነ ነው። በጣም የፈጠነ ነው። ቴክኖሎጂው በሮኬት ሲጓዝ ሕጉ በብስክሌት እየሄደ ነው። ይህንን ልዩነት ለማጥበብ ሴናተሩ እንዳሉት አዳዲስ የኤአይ ዳታ ማዕከላትን መገንባት ለጊዜው ማገድ ብቸኛው ተግባራዊ መሳሪያ ነው ማለት ነው። ተግባራዊ ጫናው እሱን አየ። ኩባንያዎቹ እድገታቸውን መቀጠል ከፈለጉ መጀመሪያ ተገቢውን የደህንነትና የግላዊነት ጥበቃ ሕግጋት መቀበል አለባቸው የሚል አስገዳጅ ሁኔታ መፍጠር። ካልሆነስ? ይህ ካልሆነ ግን በገንዘብ ኃይላቸው ሕጉን እያጓተቱ መረጃ እየሰበሰቡ ማህበረሰቡን መቆጣጠራቸውን ይቀጥላሉ። ክሎድም በማጠቃለያው ላይ እንዳሰመረበት ግላዊነት ማለት ማህበራዊ ሚዲያ ላይ ፓስወርድ እንደመደበቅ ያለ ወይም ማንም ሰው የጽሑፍ መልእክታችንን እንዳያነብ መከላከል ያለ ቀላል የግለሰብ ጉዳይ አይደለም። ይሄ በጣም ወሳኝ ነጥብ ነው። ብዙ ጊዜ የምደብቀው ነገር የለኝም፣ ስለዚህ መረጃ ቢሰበሰብም ግድ የለኝም የሚሉ ሰዎች እንሰማለን። አዎ ብዙ ሰው እንዲህ ይላል። ጉዳዩ ግን ምስጢር ስለመደበቅ አይደለም። ጉዳዩ ማንም ሰው እኛ ሳናውቅ የኛን የባህሪ አቅጣጫ ስለመተነበይና ስለመቀየር ነው። ይህኑ መረዳት የዲሞክራሲና የነጻ ምርጫ መሰረት ነው። መረጃችን ከተወሰደ ባህሪያችንን የመተንበይና የመቀየር ኃይል ተሰጠ ማለት ነው። በትክክል። ያ ደግሞ ማህበረሰቡ በነጻነት እንዳያስብ፣ በዲሞክራሲያዊ ስርዓቱ በትክክል እንዳይሰራ ያደርጋል። የጋራ እውነታን መጠበቅ ምንችለው መረጃችንን ስንጠብቅ ብቻ ነው። እና በዚህ የበርኒ ሳንደርስ እና የክሎድ ቃለ ምልልስ ስነድ ከጥቃቅን የኢንተርኔት ባህሪያት ተነስተን እስከ ማይክሮ ታርጌቲንግ እና በመጨረሻም ዲሞክራሲን እስከ መፈተን የሚደርሰውን ሰፊ ጉዞ አይተናል። ይሄ ጉዳይ በእጅጉ የሚያሳስብና ሁላችንም ሊያነቃን ይገባ ነው። አዎ መነጋገር ያለብን ጉዳይ ነው። ይህን ሐሳብ እያሰብን አንድ አነቃቂ ጥያቄ ልንሰንዘር። ሰነዱ ላይ እንደተጠቀሰው አንዳንድ ሰዎች ኤአይ ወኪሎች ከትዳር አጋሮቻቸው በላይ ስለነርሱ ጥልቅ መረጃ እንዳላቸውና ማንነታቸውን እንደሚያውቁ ይናገራሉ። በጣም ይገርማል። ታዲያ እነዚህ ሲስተሞች የእኛን ፍርሃት፣ ዝንባሌ እና ድክመት ከኛም ሆነ ከምንወዳቸው ሰዎች በላይ የሚያውቁ ከሆነ ማህበረሰቡ ይህን ነገር እፈልገዋለሁ ወይም በዚህ ሐሳብ አምናለሁ ብሎ ከማሰቡ በፊት ፍላጎቱን ቀድሞ የሚፈጥሩበትና የሚያዙበት ጊዜ ምን ያህል ቅርብ ይሆን? አዎ በእርግጥስ የራሳችን የምንለው ምርጫ ይኖረናል? ይህ ሁላችንም ልናስበት የሚገባ ጉዳይ ነው።